ዝም ማለት አንዳንድ ጊዜ ያስፈልጋል። ለመናገር ጊዜ አለው፣ ዝም ለማለት ጊዜ አለው። አንዳንድ ጊዜ ዝም ማለት መልመድ አለብን። አምሮን ታመመ፣ ባልየው አምሮን ታመመ። አማኑኤል ገባ። she told him ደጋግማን የነገረችው አንተ እብድ ነህ ብላ፣ አንተ አእምሮ በሽተኛ ነህ እያለ ደጋግማ ነግረዋለች። ታመመ ሰውዬ። እኔ በግሌ የገጠመኝን ልንገርሽ። አንድ ቦታ አንስተው የማውቃቸው አሉና ስለኔ ያወራሉ። ከዛ ስለኔ ሲያወሩ አንዱ ከውጭ ሀገር የመጣ ነው። እኔ እንኳን ዶክተር ወዳጄን የሚናገረውን ለመቀበል እቸገራለሁ አለ። የሚያስተምረውንም ትምህርት ለመቀበል እቸገራለሁ አለ። ለምን አሉት። ትዳሩን ፈቷል። እንዴት ትዳሩ የፈረሰበት ሰው ለምን ያስተምራል ምናምን አለ። አንዳንዶች ይላሉ እንደዛ። ከዛ ነገሩኝ ልጆቹ፣ አንድ ሰው እንደዚህ አለህ እና እሱ እኮ ትዳሩ ስለፈረሰ ችግር ስለገጠመው እኔ አልሰማውም ምናምን አለ አሉ። ታዲያ ልክ ነው አልኳቸው። ሂዝ ራይት፣ እውነቱን እኮ እኔ በጣም ይቅር የተባልኩኝ ኃጢአተኛ ነኝ፣ እኔ ጻድቅ ነኝ አላልኩ፣ እኔ እንዲህ ነኝ አላልኩኝ። ታዲያ ልክ ነው እሱ የተናገረው እኮ ልክ ነው አልኳቸው። ከዛ ልጁ ሄደ እንደዛ ምናምን ያለው። አለመፍረድ እኮ በጣም ጥሩ ነው። ከዛ ሄዶ በሁለት ወሩ ባለትዳር ነው እሱ። ሚስቱ ከአንድ አለሌ ዘማሪ ጋር እልጥ ያለ ፍቅር ያዛት። ሚስቱ ነች። ቴክስት ትደራረጋለች። ዘማሪው እዛ እሱ ያለበት ሀገር ሄዶ ከዛች ሴት ጋር ከሚስቱ ጋር ተገናኝቶ እነሱ የጦፈ ፍቅር ውስጥ ገብተዋል። አልፈልግህም አለችው ሚስትየው፣ አልፈልግህም አለችው። ከዛ አንዱ ሲነግረኝ አለማየሁ ይባላል የነገረኝ ሰው፣ ስሙን ቀይሬው ነው። ይሄ የፈረደው ሚስቱ ከዘማሪ ፍቅር ይዟል። ሸሚዙን እንደዚህ ቀዶ በፈረንጅ አደባባይ ሸሚዙን ቀዶ እንዳበደ ሰው እየሄደ እየጮኸ በቅናት አብዶ፣ በሚስቱ ቅናት አብዶ ነገረችው። ወደዋለሁ አለችው ዘማሪው። እና ዘማሪው ደግሞ በስነ ምግባር የሌለው ነው፣ የታወቀ ነው። በዛ አንዳንዶች እንደዛ አሉ። እና ሸሚዙን ቀዶ መንገድ ለመንገድ እየሄደ አዲስ አበባ ላለው ልጅ ደወለለት። እዚህ ተሰብስበው ስለ እኔ ገለጻ ሲያደርግ አልነበር? እዛ ውስጥ ከነበሩ ከኔ ወዳጆች ለአንዱ ደወለለት። በደንብ ነው ገለጻ የሰጠው ስለ እኔን መስማት እንዴት እንደሌለባቸው ነው ገለጻ ሲሰጥ የነበረው። እኔ ሲነግሩ ልክ ነው ያልኩት። ኢዝራኤል እውነቱን እኮ ነው፣ አልዋሸም ያልኳቸው። ከዛ ስልክ ደወልና ለዚህ ላለማየሁ ያንን ዶክተር ወዳጄን የሚባልን ሰው ደውልና ይቅርታ አድርግልኝ ብለዋል በለዋል። ይቅርታ አድርግልኝ ብለዋል። ከዛ ደወለልኝ። ምንድነው አልኩት። ያ ልጅ እንደዛ በጣም እንትን ሲል የነበረው እንዲገጠመው እና ይቅርታ አድርግልኝ ብለዋል አለ። እኔ አልተከራከርኩም። በፊትም ጻድቅ ነኝ አላልኩ፣ ቅዱስ ነኝ አላልኩ፣ ጥፋት አጥፍቼ አላውቅም አላልኩ። ግን እሱ በመፍረዱ ግን ተቸገረ። ይህ ችግር ውስጥ ይገባሉ። መልካም ሰዎች የወደቅሽ ሲመስላቸው የወደቅሽበት ቦታ ላይ ሊረግጡሽ አይመጡም። መልካም ሰዎች ጃጃ አያደርጉሽም። እሱ እኮ እንዲህ ነው፣ እሱ እኮ እንዲህ ነው። ሌላ ብዙ ምሳሌዎች አሉ ልነግርሽ የምችለው። ፐርሰናሊ ጀጅ አድርገው ጀጅ የተደረጉ ብዙ ልነግርሽ ይችላለሁ። አንዱ ምሳሌ ነው እና መጥፎ ነው። መልካም ሰው ጀጅ አያደርጉ። ይሄ የወደቅሽ ሲመስላቸው ግር ብሎ ይሸሹሻል። ከዛ የተነሳሽ ሲመስላቸው ደግሞ ዝናሽ የወጣ ሲመስላቸው ደግሞ ግር ብሎ ደግሞ ወደ አንቺ ይመጣሉ። በቆምሽም ሰዓት፣ የወደቅሽም የሚመስል ሰዓት፣ ሸለቆ ውስጥ ያለሽ የሚመስል ሰዓት፣ ተራራም ላይ ያለሽ ሰዓት አብረውሽ ናቸው። ጀጅ አያረጉሽም፣ ይመክሩሻል፣ አብረውሽ ይሆናሉ፣ አይዞሽ ይሉሻል። እንደዚህ አይነት ሰዎች ናቸው መልካም ሰዎች እና አይፈርዱም። እነዚህ የማይፈርዱ ሰዎች፣ እነዚህ መልካም ሰዎች፣ ለሰው መልካም የሚያደርጉ ሰዎች ፔይዴ አላቸው፣ የደሞዝ ቀን አላቸው። ደሞዛቸው ተሰብስቦ የሚመጣበት ቀን አለ። ይሄ ነው መልእክታችን ዛሬ። መልካምነታችሁን ስለ መልካምነታችሁ የሚደረግ ነገር አለ ከሱ ዘንድ።
ራሳችንን ከሌሎች ሰዎች ጋር ካወዳደርን ችግር ውስጥ እንገባለን። አንደኛ መወዳደር የለብንም። እኔ ከማንም ሰው ጋር አልወዳደርም በህይወቴ የራሴን ኑሮ ነው የምኖረው። ከራሴ ጋር ግን እወዳደራለሁ። ምን ያህል ልሰራ እችል ነበር፣ ምን ያህል ሰራው፣ አቅሜ ምን ያህል ነበረ፣ ግን ምን ያህል አድርጌያለሁ ብዬ ከራሴ ጋር እወዳደራለሁ። እና እሱ አንዱ የዲፕሬሽን ምክንያት ነው፣ ራስን ማወዳደር እና በፍጹም ሰዎች ራሳቸውን ማወዳደር የለባቸውም። አንዳንድ ጊዜ በህይወታችን እንዲህ አይነት ክርክሮች ይመጣሉ። አልቆልሻል፣ ተስፋ የለሽም። አይ ተስፋ አለኝ፣ ተስፋዬ ትልቅ ነው። እርምህን አውጣ፣ ምንም አይሆንልህም። ለምን ይሆንልኛል? ሁለቱ ናቸው፣ ሁለት ተቃራኒ የሆኑ ድምጾች ይመጡብሻል። እና ልክ ተስፋችን ላይ እንዲህ አይነት ክርክሮች ይመጣሉ። ተኝታለች፣ ሞታለች፣ አልቆልሃል፣ ኧረ ገና መጀመሩ ነው፣ ተስፋ የለህም፣ ተስፋህ ብዙ ነው። እንዲህ ተቃራኒ የሆኑ ድምጾች በተስፋሽ ላይ ይመጣሉ። ከአንደበታችን የምናወጣቸው ቃላቶች፣ የምንሰማቸው ቃላቶች እኛ ላይ ያን ያህል ተጽዕኖ አለባቸው፣ ማድረግ ይችላሉ።